በቀን ከ10 ሺህ እስከ 20 ሺህ ድረስ ጠንክረን ከሰራን የምናገኝበትን ፕላትፎርም ነው ዛሬ ላስተዋውቃችሁ። ሰላም ውድ ቤተሰቦች እንኳን ደህና መጣችሁ። ይሄ ኤፍደብሊው ቲዩብ ነው። አዳዲሶች ካላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ዛሬ ደግሞ ስለ ኒኪ ላይቭ እናነሳለን። ኒኪ ላይቭ ምንድን ነው? ኒኪ ላይቭ አምስት ወይም አራት የሆኑ ጥያቄዎች አሉ። እነሱን እያነሳን እንወያይባቸዋለን። የመጀመሪያው ጥያቄ ምንድነው? ኒኪ ላይቭ ምንድን ነው ይላል። ሁለተኛው ደግሞ ኒኪ ላይቭ ለሴቶች ብቻ ነው ወይ የሚከፍለው የሚል ጥያቄም ይነሳል። ሶስተኛ ላይ ደግሞ በኢንቪቴሽን ሊንክ ለሴቶች ብቻ ነው ኒኪ ላይቭ ጋብዘን የምናገኘው የሚባል ጥያቄ ይነሳል። አራተኛ ላይ ደግሞ ከሃይማኖት ጋር ንክኪ ያለው ወይ ይሄም አለን። አምስተኛ ላይ የሰራነውን ብር እንዴት ነው የምናወጣው? ይህችን ነገር አምስቶችን ነገር ዛሬ በዝርዝር እናያለን። ቀጣይ ፓርት ላይ ደግሞ ኒኪ ላይቭ እንዴት አካውንት እንከፍታለን የሚለውን ነገር በስነ ስርዓት እናያለን። አሁን ከህይወታችሁ ላይ 10-20 ደቂቃ ነው የምትቀንሱ፣ ይጠቅማችኋል። በቀን አስቡት እንግዲህ ከ10 እስከ 20 ሺህ ብር ማለት የትኛውም ድርጅት የትኛውም ፕላትፎርም ሰርተን ይሄን ያህል አይከፍለንም። ስለዚህ ከሌሎች የሚሻል አፕሊኬሽን ነው። ይሄ እንዴት እንደምንሰራበት ላስረዳችሁና ወደ ስራ እንግባ። እኔ ሰርተን እንለወጥበት ነው የምላችሁ። ዲስክሪፕሽን ቦክስ ላይ የአፕሊኬሽኑን ሊንክ አስቀምጬላችኋለሁ። አሁን ወደ ጥያቄዎች እንግባ። ኒኪ ላይቭ ምንድን ነው? ኒኪ ላይቭ ማለት እንደ ማንኛውም ፕላትፎርም ላይቭ ላይና ፓርቲ ላይ በመስራት ብር የምንሰበስብበት ሜክ የምናደርግበት አፕሊኬሽን ነው። ለምሳሌ እንጥቀስ ካልን ፖፖ ላይቭን ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ። እሱ ጋር ላይቭ እንሰራለን ፓርቲ ሰርተን፣ እንዲሁም ኤጀንት የሚባል አለ። የአፕሊኬሽኑ ተወካይ ሆነን ብር እናገኛለን፣ እንሰበስባለን። እሱ ጋር ሰብስበን ያሰበሰብነውን ብር እናወጣለን። ይሄ ማለት ኔትወርክ ማርኬቲንግ ማለት ነው። አንድ ቲም እንገነባለን። ያንን ቲም ከነሱ ያን ቲም እንገነባለን፣ አሪፍ አድርገን እንዲሰራ እንዲንቀሳቀስ እናደርገዋለን። ከዛ ከቲሙ ጋር ደግሞ እኛ በፐርሰንት ተቆርጦ ይሰጠናል ማለት ነው፣ ኮሚሽን እነሱ ኤክስቼንጅ ሲያደርጉ። ስለዚህ በኮሚሽን በጣም ብዙ ብር እናገኛለን። የቀን ታስካችንን ብቻ ሰርተን ብንወጣ በቀን ታስካችን ብዙ ነገር እናገኝበታለን። በጣም አሪፍና አዋጭ ፕላትፎርም ነው። ይሄ ነው ስራው፣ በላይቭና በፓርቲ እና ደግሞ ሰዎችን በኢንቪቴሽንም ይገኝበታል። ሰዎችን በመጋበዝ አፕሊኬሽኑን በማስተዋወቅም በጣም ብዙ ብር ይገኝበታል። እኛ ደግሞ አዳዲስ የሚመጡ ልጆችን ተቀብለን በማስተማርና ስለ አፕሊኬሽኑ ስለ ፕላትፎርሙ እንዲያውቁ በማድረግም ብዙ ብር እናገኝበታለን። አንደኛው ጥያቄ የተመለሰላችሁ ይመስለኛል። ሁለተኛ ደግሞ የሚላል ኒኪ ላይቭ ለሴቶች ብቻ ነው የሚከፍለው ይላል። ይሄ ትልቅ ኤክስ ነው፣ ውሸት ነው። ለሴቶች ብቻ አይደለም የሚከፍለው ኒኪ ላይቭ ማለት እንደ ማንኛውም ፕላትፎርም ሴቶችም ወንዶችም ይሰራሉ። እርግጥ ነው ሴቶችን አሁን የሚመጡ ፕላትፎርሞች አይታችሁ ከሆነ አሁን አዳዲስ የሚመጡ ፕላትፎርሞች ሴቶችን የማይደጉም አፕሊኬሽን የለም፣ ፕላትፎርም የለም በፍጹም ማለት ነው። ሴቶችን ይደጉማል እንጂ ጭራሽ ወንዶችን አያሰራም ማለት አይደለም። ወንዶች በጣም ነው የሚሰሩ። እኔ ራሱ እየሰራሁበት ያለ አፕሊኬሽን ነው። ስለዚህ ወንዶችም ይሰራሉ፣ ሴቶችም ይሰራሉ። በቃ ግን ይለያያል። የሆነ ነገር ለእነሱ የሚደጉማቸው አለ። በላይ ብራሱ አሁን የምናገኘው ጥቅም ይለያያል። እሱ ግድ ነው። ይሄ አዲስ የሚመጡ ፕላትፎርሞች ናቸው ከአሰራሩ ነው። ስለዚህ ወንዶችም ይሰራሉ፣ ሴቶችም ይሰራሉ። ይህም ቀላል ጥያቄ ይመስለኛል። ሶስተኛ ጋር ደግሞ ምን አለ መሰላችሁ? በኢንቪቴሽን ሊንክ ሴቶች ብቻ ነው የሚያገኙት ይላል። ይህን አፕሊኬሽን ቤስት የሚያደርገውና ምርጥ የሚያደርገው ከሌሎች ደግሞ ለየት የሚያደርገው ነገር ምን እንደሆነ ታውቃላችሁ? በኢንቪቴሽን ሊንክ ሴቶችን ብቻ በመጋበዝ አይደለም የምናገኘው። እዚህ አፕሊኬሽን ላይ ወንዶችም ከሰሩልን እናገኛለን። እዚህ አፕሊኬሽን ለየት የሚያደርገው ነገር ለምሳሌ ሌላ አፕሊኬሽን ላይ ከቆያችሁ ሴቶችን በመጋበዝ ብቻ ነው ብር ልናገኝ የምንችለው አይደለ? እዚህ አፕሊኬሽን ጋር ግን ሴቶችንም ወንዶችንም ሳምንት ገብተው ከሰሩልን እናገኛለን። ስንት እናገኛለን ካላችሁ $12 ይላል። አንድ ሰው ስትጋብዙ $12። ግን ያ ሰው የጋበዛችሁት ሰው ስለ አፕሊኬሽኑ አወሩ ገብቶ ስለተመዘገበ ብቻ አይደለም $12 እንኩ ብሎ አወጥቶ የሚሰጣችሁ። ይሄ እርዳታ ድርጅት አይደለም፣ ስለሰራ ነው። ያ ሰውዬ የሚጠበቅበት ነገር አለ። ገብቶ ያንን ሲሰራ $12 ይሰጠናል። ስለዚህ ሴቶችንም ወንዶችንም ብንጋብዝ ተጠቃሚ ነን። ሴት ብቻ ፈልገን አንሰቃይም። በሁለቱም መንገድ ማግኘት ስለምንችል በሁለቱም ተጠቃሚ ነው። ሁለቱንም ለመጋበዝ ሞክሩ። በኢንቪቴሽን ሊንክ እንዴት እንደሚላክ ኢንቪቴሽን እንዴት እንደሚሰራ ደግሞ ራሱን የቻለ ቪዲዮ አለ። እሱን ታዩታላችሁ ማለት ነው። በኢንቪቴሽን እንዴት እንደሚሰራ በጣም አዋጭ። በኢንቪቴሽን ብቻ ራሱ በጣም ብዙ ብር ከምላችሁ በላይ የሚሰራበት አፕሊኬሽን ነው። ሰዎችን በመጋበዝ ብቻ አፕሊኬሽንን በማስተዋወቅ ብቻ ራሱ ብዙ ነገር ይሰራበታል። ሌላ ስራውን ታውትና ማለት ነው። ሌላ እውቀት ምናምን አንፈልግም ብትሉ ራሱ በመጋበዝ ብቻ ብዙ ነገር የሚሰራበት አፕሊኬሽን ነው። ግን እዚህ ውስጥ ገብታችሁ በጣም እኔ አሁን እዚህ አፕሊኬሽን ስር ገብቶ የሚቀልድ ሰውን አላየሁኝም፣ እንደኔ እይታ ማለት ነው። ገብቼ እዛ የሚቀልድ ሰው ምናምን አላየሁኝም። በቃ ሁሉም ወደ ስራ ነው። እዚህ አፕሊኬሽን ላይ ከመጣችሁ ልትሰሩ ነው አይደል? የመጣችሁ ወደ ስራ ነው መግባት ነው በቃ። ከሌላ ፕላትፎርም ላይ ስክሮል እያደረጋችሁ ቪዲዮ ማየት የምትፈልጉ ከሆነማ ሌላ ፕላትፎርም ላይ ሂዱ። እዚህ ምን ታደርጋላችሁ? ምንም ምክንያት የላችሁም። እዚህ ከመጣችሁ ለስራና ለስራ ነው። ትማራላችሁ፣ ቀጥታ ወደ ስራ ነው በቃ።
20 እና 30 ሺህ ብር የማንሰራበት ምክንያት ምንም የለም በቀን ውስጥ ማለት ነው። ስለዚህ ያንን ለማሳካት ነው የምንሰራ። እንዴት እንሰራለን የሚለውን ነገር በግልጽ በፓርት አለ። አራተኛ ጥያቄ ደግሞ ከሃይማኖት ጋር ንክኪ ያለው፣ ይሄም ከቴክኖሎጂ ትንሽ ወደ ኋላ መቅረታችን ነው አንዳንዴ እንደዚህ ሊያስብለን የሚችለው ነገር። አንተን አፕሊኬሽኑ በቅርቡ ነው የመጣው፣ ከ3 ወር በፊት ምናምን አካባቢ ነው የመጣው ይሄ አፕሊኬሽን የመጣው ወደ ኢትዮጵያ ማለት ነው። ስለዚህ እንደዛ ስለሆነ ከሃይማኖት ጋር ንክኪ ያለው፣ ይሄ የባህላችን የትኛውም ፕላትፎርም ሲመጣ እንደዚህ መባሉ አይቀርም። አትሞኙ። ካለፈበት በኋላ ከተበላበት በኋላ ወይኔ እኔ እኮ እንደዚህ ተብዬ ነው ምናምን እንዳትሉ። በቃ ከሰራንበት የምንለወጥበት አፕሊኬሽን ስለሆነ መጣችሁ ስሩ። ከሃይማኖት ጋር ምንም ንክኪ የለውም፣ የስራ ነው። እሱም ለትርፍ የተቋቋመው፣ እኛም ለትርፍ ነው ገብተን ለመስራት ነው የምንገባው። እሱ ራሱ ለትርፍ ነው፣ ከኛ የሚያገኘው ነገር አለ እንጂ ዝም ብሎ ስለገባ እናንተን ስለ የማያተርፍ ከሆነ ለምን ይከስራል? ስለሚያተርፍበት ነው። ስለዚህ ከሃይማኖት ጋር ምንም ንክኪ የለውም። እንደ ምንም በቃ ከሰራችሁ የምትለወጡበት አፕሊኬሽን ነው ነው የምላችሁ። አምስተኛ ደግሞ የሰራነውን በምን እናወጣለን የሚለው ነገር ነው። የሰራነውን በምን እናወጣለን ላላችሁ ጥያቄ በጣም አሪፍ ጥያቄ ነው። ምክንያቱም አንድ ሰው የሆነ ነገር ሰርቶ የሆነ ብር አግኝቶ 10ም 20ም ዶላር ሆነ ያንን ሰርቶ ማውጫ ካጣ ምን ያደርገዋል? ምን ጥቅም አለው? ወይም በውጭ ሀገር አካውንት ከሆነስ ምን ቫልዩ አለው? በጣም ከባድ እንቸገራለን። ፔፓል ከፍተን ብንል ፔፓል ለመክፈት ብዙ ነገር ጣጣ አለው። ስለዚህ ይሄኛው ግን በቀላል መንገድና በቀላሉ ዊዝድሮ የምናደርገው በምን አትልኝ? በንግድ ባንክ፣ በአቢሲኒያ እና ደግሞ በቴሌ ብር ከሶስቱ መርጠን ማውጣት እንችላለን። ያገኘነው ብር በ24 ሰዓት ውስጥ ዊዝድሮ ያደረግነው ብር በ24 ሰዓት ውስጥ አካውንታችን ላይ ገቢ ይሆንልናል። ይሄ ማለት በጣም ተመራጭና አሪፉ ነገር ነው። አስቡት እንግዲህ ንግድ ባንክን፣ ቴሌ ብርን፣ አቢሲኒያ ባንክን ካስቀመጠልን ይሄ ስራ ፌክ ነው ወይም ልንለው አንችልም። ወይም ብር እንሰራበታለን አንሰራበትም፣ ብር ነው ዊዝድሮ እናደርጋለን አንደረገበት የሚለው ነገር አንዴ ጥለነው ነው የምንመጣ። ምክንያቱም የምንተማመንበት ነገር ነው። ይሄን ያህል ባንክ እነዚህ ባንኮች መቼም ካልሰራ ለፌክ ብሎ አይገቡም አይደለ? ንግድ ባንክና ቴሌ ብር እነሱም እኮ ከፍለው ነው የሚከፍቱት ነገር አለ እዛ ስር ሲገቡ፣ ከዛ ብር እንዲላክላቸው መጀመሪያ ማለት ነው። ስለዚህ እንደዚህ አድርገን መስራት እንችላለን። ይሄ በጣም አዋጭ አፕሊኬሽን ነው። እኔ ስሩበት ነው የምላችሁ። በጣም የምታተርፉበት አፕሊኬሽን ነው። እኔ በጣም እያተረፍኩበት ያለው አፕሊኬሽን ነው። በጣም ስሩበት፣ ግቡና ስሩበት። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። እዛ ጋር ታገኙታላችሁ። አውርዳችሁ ግቡ። ስታዩት ደግሞ በጣም ትረዱታላችሁ። በቀጣይ ፓርት ደግሞ ምን አሳያችኋለሁ መሰላችሁ? ኒኪ ላይቭ እንዴት ይከፈታል የሚለውን ነገር በስነ ስርዓት አሳያችኋለሁ። ከከፈት ነው በኋላስ በፓርት 3 ደግሞ ከከፈት ነው በኋላ ገጽታው ምን ይመስላል፣ ውስጡ ምን ይባላሉ የሚለውን ነገር አሳያችኋለሁ። ቀጣይ በቃ ስለ ስራው ስለ ሁሉ ነገር በስነ ስርዓት አስረዳችኋለሁ። ስራ እንዴት እንደምንሰራ አንድ ተማሪ አንድ ሆስት ገብቶ ኤጀንት እስከሚሆን ድረስ እንዴት ኤጀንት ሆኖ በስሩ ልጆችን ሰብስቦ ኔትወርክ ማርኬት እንዴት ይገነባል የሚለውን ነገር በስነ ስርዓት አሳያችኋለሁ። በፓርት ከፋፍዬ ማለት ነው። ኔትወርክ ማርኬቲንግ ነው። በቃ እዚህ ጋር ኔትወርክ ማርኬቲንግ የሆነ ግሩፕ እንፈጥራለን። ያንን ግሩፕ በጣም ቢውልድ እናደርጋለን፣ እናጠነክረዋለን። ያንን ግሩፕ ካጠነከርነው በኋላ ብዙ ነገር ከሰራንበት ካፈሰስንበት ጉልበትና ይጠይቃል። አውቃለሁ እኮ ጥንካሬ ምናምን ይጠይቃል። ዝም ብሎ አይደለም። በቀን 20 እና 30 ሺህ ብር የሚገኘው ዝም ብሎ አይደለም። ስለዚህ በዛ ቲም ላይ ጉልበታችንን ካፈሰስንበትና በደንብ ከሰራንበት ምንም የማይከፍልን ምክንያት የለም። ስለዚህ ቲማችንን እኛ መገንባትና ቲም መገንባት ነው ዋናው ስራችን። እንገባለን፣ ቲም እንገነባለን። ቲም እየገነባን ደግሞ በምን ብር እናገኛለን? በኢንቪቴሽን ሊንክ በጣም ይሰራበታል። ልንገራችሁ ከሚባለው በላይ ማለት ነው። በኢንቪቴሽን ሊንክ አንደኛ ብር እናገኛለን። ቲማችንን እንገነባለን። ቲማችንን እየገነባን ራሱ ከነሱ ኮሚሽን እናገኛለን። አሪፍ የተገነባ ቲምና አሪፍ ነው የወጣ ቲም ካለ ከዛም በኋላ እኛ ተቀምጠን በጣም ከሰራን በኋላ እናንተን ካልን በኋላ እኛ የፈጠርናቸው ልጆችና እኛ ያስተማርናቸው ልጆች እኛን ቁጭ ብለን እንድንበላ ያደርጉናል። ኔትወርክ ማርኬቲንግ ማለት ይሄ። ስለዚህ ጠንክረን እንስራ፣ ጠንክረን እንለወጥ። ግን እዚህ አፕሊኬሽን ላይ ገብታችሁ ባካችሁ እንዳትኙ። ማሰሩ ከሆነ አትምጡ። ይሄን ቪዲዮ አይታችሁ ሲጀመር አትዩት። የምሬ ነው የምላችሁ። ለቀልድ ከሆነ ይሄን ቪዲዮ አትዩት፣ ጭራሹን አትዩት ነው የምላችሁ። በቃ አትምጡ። ምን ታረጉልናላችሁ? መጣችሁ የምትዘፈዘፉበት ከሆነ ምንም አትጠቅሙ ነው። ለእኛም ሸክም ነው የምትሆኑት፣ ለራሳችሁም ሸክም ነው የምትሆኑት። ዳታችሁን፣ ጊዜያችሁን፣ አንደኛ ጊዜያችሁን፣ ሁለተኛ ገንዘባችሁን፣ ስልካችሁን ጨምራችሁ የምታበላሹበት ወይም የምታጠፉበት ነገር ነው። መጣችሁ የምትዘፈዘፉበት ከሆነ ግን መጣችሁ ከሰራችሁበት ብዙ ነገር ታተርፋላችሁ። እኔ ከሚባለው በላይ ማለት ነው። የምሬ ነው ከሚባለው በላይ የምታተርፉ። እኔ እንደዚህ አንተ ብለኝ ገብቼ ነው ብላችሁ አስጠልቶኛል ብላችሁ የሚል ሰው ካለ እስኪ እንደው ንገሩኝ። አንተ ግባ ብለኝ እንደዚህ አስጠለኝ የሚል ሰው ካለ እዚህ አፕሊኬሽን ላይ ገብቶ እንደዚህ አይባልም። በቃ ትመጣላችሁ፣ እንሰራለን፣ እናገኛለን፣ እናተርፋለን። በቡድን ነው ደስ የሚለው ነገር። ብቻዬን ልደግ ብሎ ነገር የለም። እዚህ አፕሊኬሽን ላይ እንደምታውቁት ብቻዬን ልደግ የለም። አብረን እንሰራለን፣ አብረን እንለወጣለን፣ አብረን እናድጋለን፣ ተያይዘን እናድጋለን ማለት ነው። ያንተ ጥንካሬ ነው እኔን የሚያሳድገኝ፣ የኔ ጥንካሬ ነው ደግሞ ከኔ በላይ ያለውን የሚያሳድገው። ስለዚህ
ካደግን 10 እና 20 ሺህ ብር በቀን አረ ሲምፕል ነው የምትሆንብን። የምሬ ነው፣ ቁም ነገር ልንገራቸው። 10 እና 20 ሺህ ብር ምንድናት ነው የምትሉ። ከዛ በላይ ለማግኘት ነው የምንሰራኝ። 10 እና 20 ሺህ ብር ሳይሆን 50 እና 60 ሺህ ብር ነው በቀን ማግኘት ያለብን። እንሰራለን፣ አላማችን ነው። ስለዚህ ገብተን ጠንክረን ከሰራ የማናገኝበት ምንም ምክንያት የለም። ቡድን እንገነባለን፣ እናገኛለን፣ በቃ እናተርፋለን። ከዛ በላይ ብር እናተርፋለን። ግን ያ ምን ሲሆን ነው? ጠንክረን ስንሰራ ነው እንጂ ዛሬ ገብተን ነገ ተስፋ ቆረጥኩ እንደዚህ እኮ አልሰጠኝም አንተ 10 እና 20 ሺህ ብር በቀን ይሰራል ብላ አምጣኝ 2 ቀን እንደሰራው ተስፋ ቆርጬ ቀረው ምናምን በቀን 20 ሺህ ብር አላገኘሁኝም። ይሄ በፍጹም አይደለም። እንደገባችሁም አይደለም 10 እና 20 ሺህ ብር እውነት ለመነጋገር የሚሰጣችሁ እንደገባችሁ አይደለም። ይሄ ፕላትፎርም 10 እና 20 ሺህ ብር አውጥቶ የሚሰጣችሁ። ምክንያቱም ይሄ የእርዳታ ድርጅት አይደለም። አውጥቶ ብሩ ነው የሚሰጠው። ምንድነው እሱ? ከየት ያመጣዋል? እሱስ ዝም ብሎ አውጥቶ እኮ 20 እና 10 ሺህ ብር በቀን አይሰጥም። ስትሰራ ነው እሱን ትርፋማ ስታደርገው ነው እሱ የሚሰጥ። ትርፋማ የግድ እሱ ልታደርገው ይገባል። ስለዚህ ጠንክራ የምትሰራ ከሆነ አምንበታለሁ፣ እኔ እሰራለሁ፣ እለወጣለሁ ብለህ የምታስብ ከሆነ እና ላሰራችሁ። የምሬ ነው፣ እንለወጥ፣ አብረን እንስራ። በቃ ይሄን እምላችሁ እኔ በጣም እኔ ተመችቶኛል። ለመረዳት በጣም ቀላል፣ የትምህርት እውቀት አይጠይቅ ምን በቃ እናንተ ሲጀመር እንዲሁም ጀስት ሌላ ፕላትፎርም ላይ ከሰራችሁኝ እኔ ምን አለ በሉኝ። በቃ ምንም አይመስላችሁኝ ምንም ማለት ነው። አንድ ቀን 2-3 ቀን ኤጀንታችሁ ቢያስረዳችሁ እኔ አንድ ኤጀንት ለማብቃት 2-3 ቀን በቂ ነው። እኔ የምሬ ነው። እንዲሁም አክቲቪቲ ከመጣ በአንድ ቀን ራሱ ሊይዘው ይችላል ስለ አፕሊኬሽኑ ማለት ነው። የለም ብዙ መካከለኛ ልጅ ይመጣ በ3-4 ቀን እኔ ኤጀንት አድርጌ አብቅቼ ኤጀንት አድርጌ ወደ ስራ እንዲገባ ማድረግ እችላለሁ። በቃ ተረድቻለሁ። እኔ በጣም ቀላል በጣም አሪፍ አፕሊኬሽን ነው። ኑ እንስራ፣ አብረን እንስራ ነው የምላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳይረሳ። አዳዲሶች ካላችሁ ደግሞ ሰብስክራይብ አድርጉልኝ። ኮሜንት ቦታው ለእናንተ ነው የተቀመጠው። ኮሜንት ላይ ደግሞ እስኪ ጥያቄ ካላችሁ ስለ ኒኪ ላይቭ ጥያቄ ያላችሁን በሙሉ አጠቃላይ አስቀምጡልኝ። እንዲሰራላችሁ የምትፈልጉትንም ስለ ኒኪ ላይቭ አስቀምጡልኝ፣ ይሰራላችኋለሁ። በስነ ስርዓት በፓርት ከፋፍዬ እንዴት እንደሚከፈት አሁን ነገ ላይ እንዴት እንደሚከፈት በስነ ስርዓት አድርጌ በፓርት አስቀምጥላችኋለሁ። እንዴት እንደሚከፈት ቀጣይ ደግሞ ገጽታው ምን ይመስላል፣ ውስጡ ምን ይመስላል የሚለውን ነገር በፓርት አሳያችኋለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ምሽት ይሁንላችሁ። በቀጣይ ቪዲዮ እስክንገናኝ ቻው ቻው።